ትልቅ ትምህርት ቤቶች ገብተ ወይም ደግሞ በሙዚቃ የሚሰጡ ትምህርት ቤቶች አሉ እዛ ትምህርት ቤት ቆይታ አይደለም በርካታ ግጥምና ዜማዎች ግጥሞች በተለይ የራስክ ናቸው የምዘፍናቸው የምታቀነቅናቸው ሙዚቃዎች ራሱ ለጆሮ እንዲሁም ደግሞ ለተመልካች ጸርጸው ሊገቡ የቻሉ ነው ይሄ ነገር እንደው በስጦታ ብቻ ይመጣ ነው ስላለ ያው 70-90% በስጦታ ነው የሚመጣው በተሰጦ ነው የሚመጣውና እኔ እንጃ ብቻ እንግዲህ አንቺ እንዳልሽው ከሆነ በጣም ነው ደስ የሚለኝ ማለት በጣም ጥሩ ነገር እየሰራው ከሆነ ማለት ነው አብዛኞቹን ግጥሞቹን እውነትሽን ነው ራሴን የምጽፈው ከሰውም ጥሩ ነገር ካገኘው ቀበላለሁ ገና ነው እንግዲህ እኔ ያልሰራውን ብዬ ነው ማስበው ገና ወደፊት ነው መሰራው ግን እቺ ትንሽዋን ነገር ደግሞ አንቺን ጨምሮ እኔ ወጣውበት ማህበረሰብ አክሰፕት አድርጎታል በጣም ጥሩ ፊድባክ ነው ያለው ደስ ነው የሚለኛ ኢንጂነር በጣም ነው እንትን የሚለው እንደው እስኪ ሎሬት ጸጋዬ ገብረመድህን የደም ትስስራላችሁ ዘመድ ናቸው እሳቸው ደግሞ በአፋን ኦሮሞ የሚሰሩ የኪነ ጥበብ ውጤቶች ላይ ተጽዕኖ ፈጥረው ነው ያለፉት የሳቸውስ አስተዋጽኦ አንተ ላይ ያሳድሯል ወይ ባትደርስባቸው ታሪክ ተሰማለ ቤተሰብ ናቸው ደምም አለ ይነገርካል የሳቸው ስራን እስከምታነባው ከምሰማው ተጽዕኖ ፈጥሮብኛል ብለ ታስባለህ እሳቸው እንዳልሽው ትልቅ ሰው ናቸው ማለት የአፋን ኦሮሞን ብቻ ሳይሆን በመላው የኢትዮጵያን ጥበብ አንድ ደረጃ ከፍ ያደረጉ ናቸው ትልቅ ስራ ሰርተው ያለፉ ሰው ናቸው እንግዲህ